ውዬ ማን ስለሆንክ ነው አንተ የምታስፈራራት? ማን ስለሆንክ ነው አንተ? ማን ስለሆንክ ነው? ተረጋጋ። ምንድን ነው እንደሚያስጨው ነገር እኮ የለም። ይኸውልህ ስሜትህን እንዳታረግ። አንተ ማን ስለሆንክ ነው የምታስፈራራት? በቃ ልታገኘህ ፈቃደኛ አይደለችም አይደለ? በቃ ልታገኘህ ፈቃደኛ ምንድን ነው? ስነ ስርዓት ያዝ። የሚያስጨው ነገር ምንድን ነው? ይኸውልህ ያደረግከው ነገር ከሌለ እንደሚያስጨው ነገር ምንድን ነው? አሁንም ቢሆን አይደለም ና ሳሚ ና ተረጋጋ። ጓጓት ስርዓት ያዝ። እንጨርስና ትሄዳለህ። ምንድን ነው የደበቅከው ነገር አለ ነው እንዳይታወቅ የፈለግከው? በሰላም ነው ያወራኸው። ስርዓት ያዝ። ተከበርሽ። ስነ ስርዓት ያዝ። እያስፈራራኸኝ ነው። ሰምተኸኛል? ንገረኛ። እያስፈራራኸኝ ነው። እኔ ይኸውልህ ማታም ባደረግከው ነገር ማለት ነው በጣም ስሜታዊ ሆኛለሁ። በቃ እግዚአብሔር ምስክሬ ነው። እኔ በጣም ስሜታዊ ሆኛለሁ። ማታ ባደረግከው ነገር በስርዓት እንደዚህ ነው እንደዚህ ምንድን ነው ፍላጎትህ ነው? እኔ ነው ሩታ በእነኝህ ሰዎች የመጣ አንድ ነገር በተፈጠረ ቁጥር ሁሉም ሩታ ላይ እየተነሳብኝ ነበር። አሁንም ቢሆን የሩታን መውደድ እኮ አልፈልግም። በቃ አሁንም ቢሆን እኔ የሩታን መውደድ አልፈልግም። ከእሷ ጋር እንድታነካካኝ አልፈልግም። አሁንም ቢሆን የእሷን መውደድ አልፈልግም። ግን እንደ ቤተሰብ ግን የሄርሜላ ዋጋ እየከፈለች ስለነበረ እሷ ለማግኘት ዋጋ እየከፈለች ስለነበረ ሰላም የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን አለን። ሰሞኑን ትንሽ ተጠፋፍተናል። ሳምንት ምናምን ነው መሰለኝ ቪዲዮን ከሰራው አልተመቸኝም ነበረ። ትንሽ የግል ጉዳይ ገጥሞኝ እና ለዛ ነው የጠፋሁት። ቤተሰብ እናንተ በጣም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ የመጣሁት በአንድ ነገር ነው። ሳሚን ታውቁታላችሁ። ሳሚና ሀዊን ሁላችሁም ታውቃችኋላችሁ። ዛሬ ከነሱ ጋር ተገናኝቼ አንዳንድ ነገሮችን ለመነጋገር ነው ፕሮግራም ያስኩት። ደውዬለታለሁ። ሳሚ እሷንም ይዛትና በጣም ፈልጋታለሁ ብዬው እሺ ብሎኝ እየጠበቅኳቸው ነው። እስከዛ ድረስ ከእናንተ ጋር ልቆይ ብዬ ነው ቤተሰብና ምንድነው ብቻ ያለው ነገር ብዙም አልተመቸኝም እኔ በበኩሌ ማለት ነው። የሚያደርጉት ነገር ሁኔታቸው ምናምን ነገር ምንም አልጣመኝም። ስለዚህ ቢያንስ ሁለቱንም አግኝቻቸው ምንድነው ፕላናችሁ ምንድነው? አብርሃምንና ሄርሜላን እንዲለያዩ ሁለቱም ግንኙነታቸው እንዲቋረጥ ነው ፈልገው ነው እያሉ ያሉት ከረንትሊ እነሱ እያሉ ያሉት ያ ግን በተግባር ግን እያሳዩን ያሉት ነገር ከዛ ጋር ምንም አይገናኝም እያዩ ያሉት ነገር። ምክንያቱም አብርሃምም አሁን ድረስ ሄርሜላ ጋር ወደዚህ ወደዛ እያለ ነው። በመሀል ደግሞ አንድ ነገር በተፈጠረ ቁጥር የፈረደባት ሩታ ስም እየተነሳ በዚህ ወጣች በዚህ ወረደች፣ እሷ እንዲያደረገች እሷ ነች እንዲያደረገችው፣ ሄርሜላ ጠፋች ሲባል ሩታ፣ ሄርሜላ የሆነ ነገር አለች ሲባል ሩታ እና ይህንን ነገር ለአንዴና ለመጨረሻ ጊዜ ከሳሚ ጋር ልጅቷን አገናኘኝ ሄርሜላ እህት ነኝ ብላ ነው እዚህ ጋር እንግዲህ እሷ እየሰራች ያለችው። እንደዛ ነው እንደሆነ ነው የምናውቀው እኛ። ትምጣና ምንድነው ፕላኗ? የሆነ ነገር በተፈጠረ ቁጥር የሩታ ስም የተነሳ ባሌለችበት ባላለችበት ስሟ የተነሳ እየተወቀሰች ስለሆነ ይሄንን ነገር ለማቆም በማደርገው መንገድ እነኚህ ሰዎች ፊት ለፊት ላይ ስለቆሙብኝ እነሱን ማስቆም ስላለብኝ ይሄንን ነገር ጠርቻቸው ታው ምንድነው ሐሳባችሁ? ምንም ነገር አልተረዳኋችሁም። የምታደርጉት ነገር ምንም ግልጽ አልሆነልኝም፣ አልገባኝም። አብርሃምና ሄርሜላ እንዲሆኑ አንፈልግም ትላላችሁ፣ ግን አሁንም ድረስ እንደዛ ናቸው። እነሱ መሀል የተፈጠረ ነገር በመጣ ቁጥር ደግሞ ሁሉ ጊዜ ሩታ ስሟ ተነስቶ ኦዲየንስም ይሰድባታል እና አብርሃምም ያንጓጥጧታል። ሄርሜላም እዛች ጋር ቤቷ ድረስ መጣ ሰሞኑ ያደረገችው ነገር አይታችኋል፣ ስርዓት የሌለው ነገር። ስለዚህ እህት ነች ተብላ ያለችው ልጅ ትምጣና ሐሳቧን እንይ። ገብታችኋል አይደለ? ምንድነው ሐሳቧ? ሐሳቧ ምን እንደሆነ ይነገረን። ከዛ በኋላ እሷ ራሷ እህቷን የምትይዝልን ከሆነ ትያዝልን። አብርሃም ጋር እንደፈለጉ ይሁን አይመለከተኝም። እኔ ሩታ ጋር ግን መጥተው አፋቸው እንዲከፍቱ አልፈልግም በበኩሌ ማለት ነው። ስለዚህ ሳሚም አሁን እየመጣ ስለሆነ ያለውን ነገር እየጠበኩት ነው። እስካሁን ድረስ ይደርሳል ብዬ አስባለሁ። ሰዓቱም አሁን ከደወልኩለት አንድ 10 ደቂቃ 15 ደቂቃ ሆኖታል። ይደርሳል ብዬ አስባለሁ። እና ፋሚሊ ይሄን ይመስላል። አውቅ የምፈልገው ነገር እሷ ሐሳቧ ምንድነው? እህት ነኝ ብላለች። ምንድነው ሐሳቧ? እህቷ ለምን አትይዝም? ቤት ድረስ እየመጣች አብርሃም ልጁንም ማየት የለበትም ነው ምንድነው ነገሩ? ቤት ድረስ መጣ እንደዛ ስርዓት በሌለው መንገድ ይሄን ነገር እያደረገች ባለበት ሰዓት ለምንድነው ይሄን የምታረገው? ምንድነው ሐሳቧ? ገብቷችኋል? ይሄንን ነገር ግልጽ እንዲሆንልኝ እፈልጋለሁ። ከዚህ በኋላም በእነሱ የመጣ ሩታ ስሟ ተነስቶ እንድትሰደብ እንድትንቋሸሽ ስለማልፈልግ ይሄንን ነገር እንድትረዱልኝ፣ እማቆም ከቻሉ እንዲያቆሙ፣ እማቆሙ ከሆነ ደግሞ ህግ ያለበት ሀገር ላይ ያለ ነው። በህግ መንገድ ነገሩን እንሄድበት ይሆናል ማለት ነው ቤተሰብ። ስለዚህ ሳሚም እስካሁን ይደርሳል ብዬ አስባለሁ። እንደውም እንደዚህ ይቆያል ብዬ አላሰብኩም። ስለዚህ ይሄ ነው የኔ ነጥብ፣ ይሄ ነው እንድትረዱልኝ የሚፈልገው ነገር ማለት ነውና
ያው የፈለጉትን ይሆኑ እኮ ማንም እዚህ ጋር ለምን አብርሃም ከሄርሜላ ጋር ሆነ ለምን እንደ አይደለም ፖይንቱ። ግን እነሱ በፈጠሩት አለመግባባት እነሱ በፈጠሩት አለመተማመን እቺ ልጅ ረፍት አጣች። ስማ የተነሳ የተሰደበች ሌላ አንዳንድ ጊዜ የሚሰደቡ ስድቦች ራሱ በጣም የሚዘገንን ስድብ ነው። ከዚህ በፊትም ተናግሬያለሁ። እና ይሄ ነገር እንዲቆም ስለምፈልግ ያለው ነገር ይሄ ነው። እና ሌላ ደግሞ መናገር ፈልገው ነገር እኔ ያው እንደምታውቁት ሳሚ ያደረገ ያለው ነገር መሀል ላይ የሆነ ምንም ወደዚህም ሳይል ወደዛም ሳይል እቺ ልጅ ያመጣ የሚያደርገው ነገር ምንም ግራ ገብቶኛል። ሀሳቡ ምን እንደሆነ ልረዳው አልቻልኩም። ገብቷቸዋል አይደል? ሲቀጥል ደግሞ እቺ ልጅ እውነትም የሄርሜላ እህት ከሆነች እንደ ታላቅነቷ እቺ የምታደርገውን ነገር ለምን አትከታተላት? ለምን አትመክራት? ገብቷቸዋል አይደል? በመሀል እየተሰራ ያለው ነገር ደስ አይልም። ቤተሰብ ካለው እንደዚህ የሚከበር ቤተሰብ የሚጠበቅ ነገር ስላልሆነ ማንኛውም ሰው እዚች ጋር እኮ ታላቅ ነገር ሲኖር እኮ ቁጭ አድርጎ መምከር እና ያለ ነው። ለምንድን ነው ማታግዛት? ለምን ማትመክራት? ነገሮች እየተበላሹ ነው። ሞር በየቀኑ ነገሮች ከቁጥጥር ውጪ እየሆኑ ስለሆነ አዚ ኤንድ ኦፍ ዘ ዴይ ሄርሜላ የሌለ ሙድ ውስጥ ሆና ተጎድታ መጥፎ ነገር ውስጥ ገብታ ከምናይ እህት ከሆነች እቺ ልጅ ለምን ቀስ አርጋ ቁጭ አርጋ ያለውን ነገር እንደዚህ ነው ብላ ብትመክራትና ብትነግራት ነገሮች የተሻለ ይሆናሉ። ገብቷቸዋል አይደለ? አሁን ግን እዚች ጋር ዝም ብሎ እህት ነኝ ይባላል። ሄርሜላ በየቀኑ የምትሰራቸውን ስህተቶች ግን አንድም ቀን እቺ ልጅ ለመመለስ እንደዚህ ነው እንደዛ ነው ለማድረግ እየሞከረች አይደለም፣ ያደረገች አይደለም። ስለዚህ ይሄንን ነገርም ለማናገር ስለፈለኩኝ ነው እሷን ይዘልኝና ብዬ እየጠበቅኩት ነው ያለው። ሳሚም እርግጠኛ ነኝ ተደዋውለን በጣም ረጅም ሰዓት ነው ያወራነው። እሷን ማግኘት ነው ፈልገው ሌላ ሰው አልፈልግም ብዬው እየጠበቅኩት ነው ያለሁት። አይ ቲንክ እየመጣ ነው እሱ። ስለዚህ ይምጣና አብሯት ሳሚ እንዴት ነህ? አማን ነው? ሰላም ነው? ሰላም ሁሉ መልካም እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነው? አማን ነው? ብቻህን ምን ነው? ረጅም ሰዓት አውርተን ነበር። እኔ የምፈልገው እሷን ነው። ከእሷ ጋር ማውራት የምፈልጋቸው በጣም ትልልቅ ኬዞች አሉ። አይ ሲጀመር አሁን ካሜራ አይደለም ሲጀመር አሁን ካሜራ አለው ነው። አዳምጠኝ። ሲጀመር አሁን ካሜራ ይዘህ እንደምትጠብቀኝ አይደለም ያወራኝ አይደለ? አሁን ካሜራ ላይ ከገባሁልህ በኋላ ወደ ወሬ እንድትገባ አልፈልግም። ምንድነው የምፈልገው? አይ ነው አይደለም። እኔ አዳምጠኝ ነው ሻይ ቡና እያለ ማወራ ጉዳይ ያለ ብለህ የጠራኝ አይደለ? ስለዚህ አሁን እዚህ ጋር ቦታ ከደረስኩ በኋላ ካሜራ መያዝ አስፈላጊ ነው። መጀመሪያ አሁን ኤኒዌይስ ማለት ነው ሊኩን ችግር የለውም ማለትም በቃ ካሜራ መያዝ ምንም ነገር ነው ችግር የለም። ምን መሰለህ ሳሚ አዳምጠኝ ቆይ አንዴ ለጭቅጭቅና እናርገዋ። ማታም ደውለህ ከሷ ጋር ስትጨቃጨቁ ነበረ ከአዊ ጋር አይደል እንዴ? ምንድነው ሀሳብ? ምንድነው የፈለግከው አንተ? ምንድነው? አዳምጠኝ። አሁን በመጀመሪያ ደረጃ የኔን ሀሳብ ሳትረዳኝ ጓ ማለት የለብህም ሳሚ። ገብቶሃል አይደለ? ይኸውልህ አዳምጠኝ ቆይ አሁንም ቢሆን እንድናገር ግድ አልሰጠኸኝ። የኔን ሀሳብ አልተረዳኸኝ። እሺ ቀጥል። በመጀመሪያ ደረጃ እሺ ካሜራ ይዤ የመጣሁት እኔ ሁሉንም ነገር ኦዲየንስ እንዲያይ ቤተሰብ እንዲያይ ስለምፈልግ ነው። ገባ? ምን እንዲያይ ያለውን ነገር በቃ እኔ አሁን እንደውም እኔ ብቻ መምጣትም ደብሮኝ እውነቱን ስነግርህ እኮ እሷን ነው የፈለኳት። አትፈልግም፣ ብታገኝ አትፈልግም፣ ፈቃደኛ አይደለች። አትመጣም። ምን ለምን ማታ ማለት ነው ደጋግመህ አንተ እስከማስፈራራት። አንተ ማን ስለሆንክ ነው እሷ የምታስፈራራው? አንተ ማን ስለሆንክ ነው አንተ? ሳሚ ይኸውልህ ተረጋጋ። እኔ አሁን አዳምጠኝ። እኔ አሁን እንዳንተ ጓብዬ ማውራት አቅቶኝ አይደለም። ሰምተኛል አይደለ? ግን ይኸውልህ አቃተህም አላቃተህም ትሰማኛለህ? እኔ አሁን ሌኩ የምነግርህ ነገር ማለት ነው አቃተህም አላቃተህም ጓ ብለህ ስታወራት በጣም ስሜታዊ ስለነበረች አዊ ነው እኔ ብቻዬ ላገኘህ የመጣሁት ማለት ነው። እኔም ፈቃደኛ አልነበርኩም ታውቃለህ። አሁን ጓ ስላልኩባት ብቻ ነው የቀረችው። እስቲ እውነቱን አትፈልግም። ለምን በቃ አትፈልግም እኮ ምንድነው የደበቀችው ነገር አለ? እኔ እኮ በግልጽ እንድነጋገር ነው እዚች ጋር። ይኸውልህ እናንተ እህት ነች ይቺ ልጅ አይደለ? እህት ከሆነች ትክክለኛ እህት ከሆነች ለምንድን ነው እህቷን ማትመክረው? እህቷን መከረች ከቀን በላይ ሆነ አይደለ? እሷም ደግሞ ልታገኛት ፈቃደኛ አይደለች። ለምን? ከአብርሃም ህይወት ላይ እንድታስወጣ ስላልፈለገች። ቃለቅ ማንም እኮ ከአብርሃም ጋር አቱኝ እኮ ያላት ሰው የለም። ሄርሜላ ሳሚ ከአብርሃም ጋር አቱኝ እኮ ያላት የለም። ግን ሰው ቤት ድረስ ዘው ብሎ መጥቶ እዛች ጋር ገና አብርሃም እኮ ልጁን ማየት መብቱ ነው እኮ። ልጁ ጋር ሄዶ ያለውን ነገር መጠየቅ መብቱ ነው አይደለ? ቤት ድረስ ዘው ብሎ እንዴት ይሄ ስርዓት? እሷንም የሚያሰድባት እኮ እህት ተብዬዋል። አንተም በዚህ የመጣ ከነሱ ጋር ሆነ እዚህ ጋር ወደዛ ስትል እኔ አንተ ራስህ የምታደርገው ነገር ይቅርታ አድርግልኝና ምንም አልጣመኝ። እሺ ወደ ገድሮ እያስፈራ ምንድነው ያሳባችሁ? ምንድነው ሀሳባችሁ? ንገሩ። ይኸውልህ መጀመሪያ ለጠየቀኝ መልስ ልመልስ። እሺ መልስልኝ። መጀመሪያ የሄርሜላት ሀዊ እያረገች ያለችው ነገር የሩታንም ህይወት የሄርሜላንም አሁን ሀዊ እያረገች ያለችው ነገር ማለት ነው ቀጥታ ከአብርሃም ለመነጠል ነው እህቷን ማለት ነው እየሞከረች ያለችው አይደለ? እሷ ደግሞ ሄርሜላ ደግሞ ፈቃደኛ አይደለችም። ሀዊንም ለማግኘትም የምታረገው ነገር ፈቃደኛ አይደለችማ። ሰው የሷ መብት ነው፣ የሄርሜላ መብት ነው።
እኛ እኮ በመብቷ አልገባንም። ገብቷል አይደል? በመብቷ አንገባም እኮ መብቷ ነው አይደል? ግን መሄድ እስካለበት ድረስ እንሄዳለን። በቃ አለቀ። ማወቅ የምትፈልግ ይሄ ከሆነ ማለት ነው። እኔ ደግሞ ሲቀጥል ደግሞ መንገድ አይደለም። ግልጽ አላረጋችሁትም እኮ እናንተ ግልጽ አላረጋችሁትም። ስፔሻሊ እንትና እንኳን ሀዊ እንኳን ሄርሜላት ነኝ ብላ እስከመጣች ድረስ ለእህቷ ታግዛለች። ምንም ቢሆን ያንተ ሀሳብ ነው ያልገባኝ። ምንድነው አንተ እያደረክ ያለው ነገር? ምንድነው ሀሳብህ? ምንድነው ከጨረስክ ማለት ነው አይደለም? መሀል ላይ ገብተህ ምንድነው ሀሳብህ? ገባኛለ ማለት ነው። እኔ እንዳላስደብር እናንተ በመጣመን እንዳላስደብረኝ ነገር የለም። እኔ የደበረኝ ነው እያስደበርከኝ እኮ ነው አንተ አይደለ? እኔ ያንተ ሀሳብ ምን እንደሆነ ማወቅ ነው ፈልገው። እሷ እንኳን እህት ነች፣ እህትነቷ ስላለ ሚዛናዊ እንኳን ባትሆን አልፈረድባትም፣ እህቷ ስለሆነች። ያንተ ግን ምንድነው ፍላጎትህ ነው? እኔ ነው ሩታ በእነኚህ ሰዎች የመጣ አንድ ነገር በተፈጠረ ቁጥር ሁሉም ሩታ ላይ እየተነሳፉ የሚከፍተው። እኔ እኮ አሁንም ቢሆን እኮ የሩታን መውደቅ እኮ አልፈልግም። በቃ አሁንም ቢሆን እኔ የሩታን መውደቅ አልፈልግም። ከሷ ጋር እንድታነካካኝ አልፈልግም። እኔ አሁንም ቢሆን የሷን መውደቅ አልፈልግም። ግን እንደ ቤተሰብ ግን የሄርሜላ እህት ዋጋ እየከፈለች ስለነበረ እሷ ለማግኘት ዋጋ እየከፈለች ስለነበረ ልታገኛትም ሄርሜላ ፈቃደኛ እንዳልነበረች በስራዋ እንደተማረረች ከአብርሃም ትነጥላት እየሞከረች ባለችው መንገድ ሄርሜላ ፈቃደኛ ስላልነበረች እኔ ብዙ ነገር ደርሶብኛል በግሌ። ለምን ይሄን ነገር እያደረኩ የነበርኩት እኔ ስለሆንኩኝ ማለት ነው። ገብቶሃል አይደል? ለመነጠል ነው የምትፈልገው አንተ፣ አብረው እንደሆነ ነው የምትፈልገው። አሁን እኮ ያንተ ነገር ነው ያልገባኝ። አንተ መናገር ግዴታ አይጠበቅብኝም። እንዴት አይጠበቅብህም? እናንተ በምታደርጉት ምክንያት እኮ ሁሉም በሆነ ባልሆነው እየተነሳ መጨረሻ ስድቡን በሙሉ መቀሳው እንዳለ ምኑ በሙሉ የሚመጣው ሩታ ጋር። ይሄ ነገር ደግሞ እኔ አይመቸኝም። ገብቶሃል አይደል? አይመቸኝም። ማንንም ሰው ላስቀይም ዝግጁ ነኝ። በዚህ የመጣ ገብቶሃል? አስቀይመኛል። ገብቶሃል አይደል? ለምን ማስቀየም ውስጥ እኮ የምገባው አሁን ከኔ ጀመረ እንዴ? አሁን እኮ እኔ እንደዚህ አይደለም። እኔ መጀመሪያ ሲጀመር ካንተ ጋርም ላወራ አልነበረም ሳሚ። ልጅቷን ነው የፈለኩት። እኔ እኮ አገኛታለሁ በነገራችን ላይ ታውቃለህ አይደል? ታገኛ ምን ልታመጣ ነው? ኖ እኔ ለጸብ ለምን አይደለም ቁጭ አድርጌያት ልክ አንተን እንደማወራ አታገኛ አታውራ። እሱ ችግር የለም እኮ እና ያለን እሱ አታውራ። ቁጭ አድርጌ አናግራታለሁ። ሐሳቧ ምን እንደሆነ አናግራታለሁ። ከዛ በኋላ እሺ አሁን ይሄን ያለ ነው አወራን አይደለ? እኔ በቃ በዚህ ልክ አልጠበቅኩም ታወራኛለህ ብዬ አሁን ከጨረስክ ማለት ነው ሐሳብህን እኔ እንዳይደብር ልሄድ። ለምንድን ነው የምትሄደው? እኔን እዚህ ጋር አቁመህ ነው የምትሄደው? አሁንም ቢሆን አይደለም ና ሳሚ ና ተረጋጋ። ጓጓት እንጨርስና ትሄዳለህ። ምንድን ነው የደበቅከው ነገር አለ ነው እንዳይታወቅ የፈለግከው? በሰላም ነው እያወራህ ያለው። ስርዓት ያዘ ተከበርሽ። ስነ ስርዓት ያዘ። እያስፈራራኝ ነው። እኔ ሰምተኛል። እኔ ንገረኛ። እያስፈራራኝ ነው። እኔ ይኸውልህ ማታም ባደረግከው ነገር ማለት ነው በጣም ስሜታዊ ሆኛለሁ። ሌኩ በቃ እግዚአብሔር ምስክሬ ነው። እኔ በጣም ስሜታዊ ሆኛለሁ ማታ ባደረግከው ነገር ማለት ነው። በስልክ በስርዓት እንደዚህ ነው እንደዚህ ስሜታዊ ሆኝ ይባላል። እግዚአብሔር አይደለም ስልክ ደውዬ ማን ስለሆንክ ነው አንተ የምታስፈራራት? ማን ስለሆንክ ነው አንተ? ማን ስለሆንክ ነው? ተረጋጋ። ምንድን ነው እንደሚያስጨው ነገር እኮ የለም። ይኸውልህ ስሜታዊ እንዳታረገኝ በቃ ነው። አንተ ማን ስለሆንክ ነው ምን ስለሆንክ ነው የምታስፈራራት? በቃ ልታገኘ ፈቃደኛ አለች ማለት ነው። በቃ ልታገኘ ፈቃደኛ ምንድን ነው? ስነ ስርዓት ያዝ። የሚያስጨው ነገር ምንድን ነው? ይኸውልህ ያደረግከው ነገር ከሌለ እንደሚያስጨው ነገር ምንድን ነው? እኔ አክብሬህ መጣሁ ልንገርህ ማለት ነው። እኔ የማታውን ነገር አውቄ ማለት ነው። ይኸውልህ ብታከብረኝ ኖሮ እንደዚህ ገፍትሪያ እንዲህ አንተ ለሩታ አታስብላት ለሩታ አይመለከትም። በቃ አታስብላት። አንተ ብለኸኝ አይደለም እኔ ማለት አንተ ብለኸኝ አይደለም። እኛ ሩታን ጎጂ አድርገህ የሆነ ነገር የሆነ ሳይድ ያስክበት መንገድ ስላልተመቼ ማለት ነው። አንተም አታስብላት ስለኛ አይመለከትም። ካሁን በኋላ ግን ማለት ነው ታረጋው ነገር ልክ ስላልሆነ ነው እዚህ መገፈታተር ውስጥ ምናምኑ ዛቻ ውስጥ እሷን ጓጓ ያለችው መደበቅ የፈለጋችሁ ነገር ስላለ እዚች ጋር ገብቶሃል አይደለ? እኔ አሁን እዚች ጋር ካንተ ጋር መላፋት ምናምን አይመጠነኝም። ገብቶሃል? እኛ ትልልቅ ሰዎች ነን። እሺ ከእንደዚህም በፊት ደግሞ የምንተዋወቅ ሰዎች ነን አይደለ? ላደረክልኝ ነገር ይኸውልህ ሰምተኛል። እኔ ማታም ማለት ነው ይኸውልህ እየተከታተልክ ያደረክባትን ነገር ልጅቷን አይቻለሁ። ምንም አላረኩም። ስልክ ነው ያወራኋት ራሷ ነች ጓለችው። ሪከርዱን ላስደምጥ እችላለሁ ከፈለክ። ገብቶሃል ሳሚ? እሷ ስለነገረች አይደለም ሪከርዱን አሁን አውጥቼ ያለችኝ ነገር በሙሉ ላስደምጥ እችላለሁ። እኔ በሰላም ማውራት ነው የፈለኩት። ሰላም ያልፈለገችው እሷ ነች። አንተም ይኸው መጣ እየከፈተርከኝ ልመታኝ እየተነሳ ችግር የለውም። እኛ እኮ እንገናኝ የምትዋወቅ ሰዎች ነን አይደለ? ከካሜራም ውጪ ማውራት እንችላለን። አያሳስብም። ግን እኔ ከእናንተ ይሄን ነገር አልጠብቅም። እኔ ሀሳቤ ምንድነው ችግሩ ምንድነው ሀሳብሽ? ያለውን ነገር ቁጭ አድርጌ ለማውራት እንጂ ከአንተ ጋር ለመጨቃጨቅ ከሷ ጋር ለመጨቃጨቅ ሪከርድ ማስደመጥ እችላለሁ አውጥቼ ያለችውን ነገር በሙሉ። እሺ እኔ አሁንም ቢሆን ሳሚ የጠይቀ ነገር እቺ ልጅ አገናኘኝና በሰላም አላገናኘኝ። በቃ አንተም የያዝከው መንገድ ቀጥል፣ እኛም የያዝነው መንገድ እንቀጥላለን። ከዚህ በኋላ ግን ማለት ነው የማስጠነቅቅ ነገር ልንገርህ፣ ስልኳ ላይም እንዳትደውል፣ እኔንም ልታገኘኝ እንዳትሞክር። ከዚህ በኋላ ማለት ነው እኔ አልታገስም። በቃ
እኔ ልደበድበኝ ነው እኮ አልታገስም። በቃ አልታገስም። ካሁን በኋላ እሷን እንዳትደውልባት አይመለከትም። እኛ የጀመርነው መንገድ እኛ እንጨርሳለን። በቃ ጨርሻለሁ። ቤተሰብ እንግዲህ እንዳያችሁት እኔ በሰላም ላወራው ነበር የፈለኩት፣ እሱ ግን ምንም ፈቃደኛ አይደለም። ልጅቷንም ሀዊንም በስልክ በሰላም ነው ያወራኋት። በጣም ጓጓለች። እሱም መጥቶ ሊማታ ነው የሞከረው። ችግር የለውም እኛ በምንፈተው መንገድ፣ እኔ እሷንም በማገኛት መንገድ አገኛታለሁ። ሳሚንም ድጋሚ ማግኘትና ማውራት ካለብኝ በካሜራም ከካሜራም